የጠባ ጡቷን ያጎረሰ እጇን የሚነክሱ ካዲዎች ሊያዳክሟትና ሊበትኗት ከቅርብና ከሩቅ ከተነሱ ኃይላት ጋር በመመሳጠር አቆብቁበው ተነስተዋል። ሀገራችን የድህነትና የጭቆና ቡትቷን አሽቀንጥራ በመጣል ወደ አይቀሬው የብልጽግና ጎዳናዋ ለመግባት ታጥቃ በተነሳችበት በዚህ ወሳኝ ወቅት ትንሳያችን የማያስደስታቸው ታሪካዊ ጠላቶች ከጉዟችን ሊያስቆሙን እየተረባረቡ ይገኛሉ። እኔ ረግጬ ያልገዛኋት ሀገር ትውደም የሚል የክህደት ቀረርቶ ሲያሰማ የከረመውም ህወሓት የጠላቶቻችን መጋለቢያ ፈረስ በመሆን ሰላማችንን ለማደፍረስና ሀገራችንን ለማፍረስ የጥፋት ነጋሪቱን እየደለቀ ይገኛል። እንደሚታወቀው የኢትዮጵያ ህዝብ የወያኔ አሸባሪ ቡድን የነበረበትን ችግር እያወቀ እንኳን ብዙ እድሎችና 27 የመታረሚያ ዓመታትን ሰጥቶታል። አሸባሪ ቡድኑ ግን በሴራ ተጠንስሶ በጥፋት ያደገ ነውና የሚብስበት እንጂ የሚታረም አልሆነም። ይህ የጥፋት ኃይል በህዝብ ቁጣ ከስልጣን ከተወገደ በኋላም ቢሆን የተሰጠውን ተደጋጋሚ የመታረም ዕድል ለመጠቀም አልፈለገም። ይልቁንም መቀሌ ላይ መሽጎ ኢትዮጵያን ለማፍረስ ከውጭና ከውስጥ ጠላቶች ጋር በማሴር ጊዜውንና የዘረፈውን ገንዘብ ሲረጭ ከርሟል። በዚህም የተነሳ ግጭት፣ መፈናቀልና አሰቃቂ ግድያን በመላ ሀገራችን መለኮስና ማስፋፋት የዕለት ተግባሮቹ አድርጎም ቆይቷል። የትግራይ ህዝብ በዚህ ለጥፋት ተጸንሶ ለአፍራሽነት በተወለደ አሸባሪ ቡድን የተነሳ እንዳይጎዳ በማለት መንግስታችን ችግሩን በሰላማዊ መንገድ ለመፍታት ያልሞከረው መንገድ አልነበረም። ስድብና መንጓጠጡ ሳያስቆጣው እስከ መጨረሻው ሰዓት መንግስት ሁሉንም የሰላምና የሽምግልና መንገድ ተግባራዊ አድርጓል። በተቃራኒው ይህ የጥፋት ኃይል የፈጸማቸው ልዩ ልዩ ግፎች አልበቃ ብሎት ጥቅምት